አራቀስ በሩን ልገነጥሉት ነው እንዴ? እንዴ ማን ነው? ክፈቺ በሩን። ምን ልትሆን ነው? ልቀቀኝ ወደዛ። ልቀቀኝ ያልኩህ አሰማ። ቤት ለጎማለህ። እናቴ ቤት መተህ ደግሞ ጀግና ያጮትካል አይደል? እናትሽ ከመምጣቷ በፊት ልብስሽን ያዥና ወደ ቤታችን እንሂድ። አልሄድም። እኔ መጣሁባት እንጂ እኮ እሷ አልያዘችኝም። እሺ ቆይ ምን ሆንኩ ነው የምትዩ? አየህ አሁን እንኳን ጥፋትን አምና አይደለም የመጣኸው። እዛ ቤት ውስጥ ምንድነው የጎደለሽ? እስቲ ይሄ ነው ብለሽ ተናገሪ። የሚስትነት ስሜት እንዲሰማኝ የሚያደርግ ባል፣ የባልነት ስሜት የሚገባው ወንድ ነው። ምንድነው የምታወሪው? ቆይ አንተ መች ነው የሚገባ? ስለ ሰው ስሜት መጨነቅ መጀመሪያው መች ነው? ለምን ነገሩን ታወሳስበዋለሽ? በግልጽ መናገራችን። በቃ እዛ ቤት ውስጥ ምንም ደስታ የለኝም፣ ብቸኝነት ይሰማኛል። ድምጽህን እንኳን እኮ የምሰማው አምባገነንነት ልታሳየኝ ስጮህ ብቻ ነው። በቃ ይሄ ነው ማይ። ኮሽ ባለ ቁጥር እየሮጥሽ ቤተሰብ ጋር ትምጪ ባክሽን። እንደ ልጅ ያርግሽ። ይሄ እኮ ህይወት ነው። ተነጋግረን መፍታት የምንችለውን ነገር አታካብጁ። ተኮፍዘህ ተቀምጠመሽ በስርዓቱ አይተኝ ታውቅና። እሺ አይሻለሁ። አሁን እንሂድ። እሺ ልብሶቼን ይዤ ልምጣ። አይ